በቅሊንጦ የእስረኞችን ቤቶች በማቃጠል በ23 ሰዎች ሞትና በ15 ሚሊዮን ብር በላይ በሚገመን ንብረት ማውደም ተጠርጥረው ክስ የቀረበባቸው 38 ተከሳሾች በከሳሻችን ልንጠበቅ አይገባም ሲሉ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አቤቱታ አቅርበዋል። ተከሳሾቹ ለአርብ ታህሳስ 14 ቀን 2009 ዓ.ም መቃወሚያ ካላቸው ከጠበቃዎቻቸው ጋር ተማክረው እንዲያቀርቡ ወይንም መንግስት ጠበቃ እንዲያቆምላቸው ቀጠሮ ተሰጥቷቸው ነበር። በተሰጣቸው ቀጠሮ መሰረትም ከሁለት ተከሳሾች በስተቀር ሁሉም በጠበቃ ተወክለው ቀርበዋል። ሆኖም ግን አብዛኞቹ የመቃወሚያ ምላሽ ሳይዙ ነበር የቀረቡት። በዕለቱ ችሎት ላይ ተከሳሾቹ ቤተሰቦቻቸው ወደ ውስጥ ካልገቡ እንደማይቀመጡ ተናግረዋል። ፍርድ ቤቱም የተከሳሾቹ ድርጊት አግባብ እንዳልሆነና ተጨማሪ ክስ ሊያስመሰርትባቸው እንደሚችል በመገሰጽ የተወሰኑ ቤተሰቦች ወደ ውስጥ እንዲገቡ ፈቅዷል። በችሎቱም ሁሉም ተከሳሾች እጃቸውን በማውጣት አቤቱታ እንዳላቸው ቢገልጹም ፍርድ ቤቱ በጽሁፍ እንጂ በቃል እንደማይቀበል በመግለጽ ውድቅ ሊያደርግባቸው ችሏል። በዕለቱ ችሎት ብዙ ውዝግቦች ተፈጥረው ነበር። ተከሳሾቹ በቃል ሀሳባቸውን መግለጽ እንደማይችሉ ቢነገራቸውም እነሱ ግን መናገራቸውን አላቆሙም ነበር። ቤተሰቦቻቸው ለ30 ደቂቃ ብቻ እንደሚጠይቋቸው፣ በካቴና ታስረው እንደሚያድሩ፣ ኢሰብአዊ ድርጊት እንደሚፈጸምባቸው በመጫጫ አስረድተዋል። ፍርድ ቤቱ በስርዓቱ እንዲናገሩ በተደጋጋሚ ሲያሳውቅ እኛ እኮ ብሶታችንን እየነገርናችሁ ነው፣ እዚህ ካልነገርናችሁ የት ልናወራ እንችላለን በማለት መልሰዋል። የተከሳሾቹ ጠበቃ መቃወሚያቸው ብዙ እንደሆነ ገልጸው ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። በመጨረሻም ፍርድ ቤቱ በእስረኞቹ አያያዝ ዙሪያ ተደጋጋሚ አቤቱታ እየቀረበበት እንደሆነና እንዲሁም ዶክተር ፍቅሩ የት እንደሚገኙ በምን ሁኔታ እንዳሉና መቅረብ የሚችሉም ከሆነ በጽሁፍ እንዲያቀርቡ በመግለጽ መቃወሚያ ለመጠባበቅ ለጥር 8 2009 ዓ.ም ቀጠሮ ሰጥቷል።